ቤተሰብ እንኳን በሰላም መለሳችሁ የመጣችሁ ተጠፋፍተናል ወይም እውነት ለመናገር እኔ የጠፋሁት ሰንፌ ነበረ። ስለዚህ ይቅርታ ጠይቃለሁ። አሁን ቶሎ ቀጥታ ወደ ቪዲዮ እንሄድ። ይሄ ቪዲዮ በጣም ቫይራል እየሆነ ነው ቲክታክ ላይ ማለት ነው። አብዛኛችሁ ሰው አይታችሁታል ብዬ ገምታለሁ። ምክንያቱም ከ1 እስከ 17 ፓርት ነው ያደረገችው። ኦልሞስት ኤቭሪ ቪዲዮ ማለት ነው 2 ሚሊዮን 3 ሚሊዮን 1 ሚሊዮን ቪው አግኝቷል እና በጣም ቫይራል እየሆነ ነው እና እርግጠኛ ነኝ አብዛኛው ሰው እንዳየው። ላላያችሁት ሰዎች ደግሞ ማለት ነው ቲክታክ ጋር ሄዳችሁ ወይም ደግሞ ጽዮን ግርማ ብላችሁ መከታተል ትችላላችሁ። ምንም እንዳያመልጣችሁ ማለት ነው በስርዓት እንድትረዱ። እኔ ግን ይሄንን ቪዲዮ መስራት የፈለግኩት የሆነ ያልተመቸኝ ነገር አለና ይሄ እንዴት መጥፎ ሜሴጅ እንደሆነ ወይም ደግሞ እውነት ካልሆነ እንዴት መጥፎ እንደሆነ እሱን ለማብራራት ነው የመጣሁት። ሪሌሽንሽፕ ላይ ነው የነበረችው እና ሰውየው ናርሲሲስትን የነበረው እንደገና ደግሞ ሬድ ፍላጎች ኢግኖር እያደረገች ነው እና የእሷ ሀሳብ አላማ ሌላ ሴቶች እንዲማሩበት ነው። እንዴት ይሄንን ሬድ ፍላግ ኢግኖር እንዳለማድረግና በኋላ ላይ መጥፎ ደረጃ ላይ እንደሚያደርስ ማለት ነው። ምክንያቱም ካንፈረንሷን በጣም አውድቆት ነበረ ሰልፍ ስቲሟን እና ከ2 ዓመት በኋላ ነው እዚህ መታ እንደዚህ የምትናገር ያለችው ማለት ነው። ስለዚህ እንዳልኳችሁ ያላያችሁት ሰዎች ማለት ነው ቲክታክ ጋር ሄዳችሁ መፈለግ ትችላላችሁ በስሟ ወይ ከነ ቪዲዮ እንግዲህ ታግ አድርጊያታለሁ። እሱን ፔጅ ክሊክ አድርጋችሁ ሄዳችሁ ማየት ትችላላችሁ ሙሉን ፓርት ማለት ነው። ወደ ኮቪድ አካባቢ ጋር ነው የተዋወቁት። ከዛ በቴሌግራም ምናምን አውርተው ከዛ ወደ ዴት መውጣት ጀመሩ። እንደገና ደግሞ ዴት ላይም ያረፍድ ነበረ ለ1 ሰዓት ለ2 ሰዓት ምናምን ብላለች። እንደገና ደግሞ ሲያረፍድም ይቅርታ ምናምን አይለም አረፈድኩ አይደለም ምናምን ነው የሚለው በቃ ችላ እንዳርገው ምናምን። እሷ ደግሞ ትናደዳለች። ኦልሬዲ ሙዷን ያበላሸዋል። ግን እዛ እንትን ብላ እንደዛ አክት ካደረገች በእሷ እንደሚሳበብ ምናምን ስላለ በቃ ሁሉም ኖርማል አድርጋ በእንደዛ ነገር ነው የተጀመረው። እንደገና ደግሞ ፔይ አቴንሽን ያደርግ ነበረ፣ ይሰማ ነበረ፣ ጊፍትም ይሰጣታል፣ የምትለውን ነገር የምትወደው ነገር ምናምን ያስታውሳል። እና ይሄ መንገድ ሁሉም ነገር አሪፍ ነበረ። ከዛ በኋላ ግን ትንሽ ባህሪው እየተቀያየረ መጣ። በቃ ኮልድ ይሆናል፣ በተለይ መኪና ውስጥ ሲገቡ ማለት ነው። ወደ ስራ የሚወስዳት ነበረ በሱ መኪና ማለት ነው። እና ኮልድ ይሆን ነበረ በቃ ምናምንና አይ ባህሪው ነው ምናምን ብላ በዛው ቀጠለችበት ወይ በዛው ለመደችው ማለት ነው ይሄ ነገር። እንዳልኳችሁ ሄዳችሁ ቪዲዮን ስታዩት ይሄ ሁሉ ይረዳችኋል። እኔ ግን ማለት ነው በጣም የሆነ ትንሽ የገረመኝና ያናደደኝ ነገር ማለት ነው እንደዚህ ብላ ስትወጣ ይሄ ቪዲዮ በጣም ነው ቫይራል የወጣው በአንዴ ማለት ነው። እና ካመንት ላይ ሰውየውን ጠልተውት እየተሳደቡ ምን እያሉ እንደገና ደግሞ ማለት ነው አንድ ፖስት ተገኝቶ ነበረ። መጀመሪያ ማን እንደሆነ አልታወቀም ነበረ ምክንያቱም ስም አልተናገረችም። ከዛ በኋላ ግን ፎቶ ተገኝቶ ኦልሬዲ በቃ እየሰደቡት ነበረ፣ እያንቋሸሹት ነበረ። እና የአንድ ሰው ታሪክ ሰምተው እኔ በጣም ነው የገረመኝ። የእሷን ነገር ሰምተው አሁን በተለይ በአሁን ሰዓት ማለት ነው ሁሉም ሰው አቴንሽን የሚፈልግበት ፌመስ መሆን የሚፈልግበት ብር ማድረግ የሚፈልግበት ጊዜው በጣም እየከፋ ነው እና ምንም ነገር የሚደረግበት ሰዓት ነው ፌመስ ለመሆን ማለት ነው። እና ይሄ ሁሉ እያለ አንድ ሰው እንኳን ትንሽ የእሱን ሳይድ እንስማ ምናምን ያለ የለም። አብዛኛው ጊዜ ይሄ ሴቶች ነው። እና ቲክታክ ላይ ቪዲዮ ሰርቼበታለሁ። በጣም የሚያናደኝ ያለው ማለት ነው እቺ ልጅ አሁን እየዋሸች ነው ልል አልፈልግም ምክንያቱም አላቅም። ግን ብዙ ጊዜ ዋላ የአበሻ ሰው ወይ እዚህ ሀገር የብዙ እንትኖች እየዋሹ ማለት ነው ወንድ ልጅ እንደዚህ ያደረገኝ ይላሉ። ከዚህ በፊትም ከዚች ቪዲዮ በፊትም ሌላ ቪዲዮ ሰርቼ ነበረ። ወንድ ልጅ እንደዚህ የወሲብ ጥቃት አድርሶብኛል ብላ ዋሽታ ግን እውነት እንዳልሆነ ተገኘ። ማስረጃ ሲያመጣ ብር ሪኳስት እያደረገች ብላክሜል ለማድረግ ምናምን ያደረገችው ነገር ማለት ነው። እና ማንም ሰው እስቲ የእሱን እንስማ ምናምን አላሉ። አብዛኞቹ ሴቶች ኢቭን ወንዶች ራሱ ማለት ነው ይሄን የመሰለ ሰውዬ ነው፣ ይሄ ቀጫጫ ነው እንደዚህ ያደረገው፣ ይሄ ሁሉ ጉዳት ያደረሰው ምናምን ይላሉ። ገና ምንም ነገር ሳያውቁ አብሯቸው እንደሚኖሩ ስልካቸውን እንዳዩ በቤታቸው አብሯቸው በልተው ጠጥተው እንደተኙ ሰዎች በቃ ሁሉንም ነገር እንደሚያውቁ ማለት ነው። እና ስቶሪዋን ሄዳችሁ ስትሰሙ ደግሞ ብዙ ሬድ ፍላግ ነው ኢግኖር ያደረገችው። ይሄ ትንሽ ሬድ ፍላጎች በቃ እንትን የሚሉ የሆነ በዘዴ የተደረጉ ምናምን እንዳለችው እንደ ናርሲሲስት ብዙ እንትን የተደረገ ነገር አይደለም። ላይክ ማንም ሰው የሚያውቀው ነገር ነው። አሁን በተለይ ጭራሽ ምን ብላለች? የእሱን ስልክ አይታለች። የእሷ ስልክ ወይ ተሰብሮ ስለነበረ ነው ምናምን ተናደው ጥላው የእሱን ስልክ ወስዳው ነበር ፀጉሯን ልትሰራ እና እንዴት እንደሆነ ልታሳይ ብላ ነው ምናምን ፎቶ ወስዳ ነበረ። ከዛ በኋላ ደሊት ልታደርገው ስትል የሪሳይክል ብን ጋር ስትገባ ቪዲዮ አየች ከሌላ ሴት ጋር ሆኖ ማለት ነው። ሌላ የማይደረግ ነገር እያደረገ ማለት ነው። ይሄ አሁን ቀጥታ መንገድ ሬድ ፍላግ ነው። እሱ እንትን ብሎ በእርግጥ ሪሳይክል ብን ጋር ካደረገው ዞሮ ብቻ አይተዋለች ቪዲዮ።
ከዚህ በፊትም ሌላ ሬድ ቴሌግራም ላይ ከሴት ሜሴጅ ሲመጣ አይቻለሁ አለች። ሲያሳያት ግን ምንም አልነበረም፣ ወይ ደሊት አድርጎት ሊሆን ይችላል፣ እሱ ምንም አይታወቅም። ግን በአይኗ ቪዲዮ አይታለች ከሌላ ሴት ጋር ሆኖ ማለት ነው። እንደገና ደግሞ ስልክ ቁጥር ይዛ ሌላ ተደውሎለት ማለት ነው ካል አይዲ ምናምን ነው መሰለኝ ደውላ ሴት እንደሆነች ያው እንዲያወራን እኮ ነው በቅርቡ ምናምን ብላ ብዙ ማይሆን ነገሮች አግኝታ እዛ ቆይታለች። እና አገስ ይሄንን ነው ለማስተላለፍና ለማስጠንቀቅ የምትሞክር ያለችው። ግን ምን አይነት ሰው ነው በትክክል ጭንቅላቱ ያለህበት ፓርትነር ማለት ነው በሪሌሽንሽፕ ባልህ ከመሆኑ በፊት ይሄ ሁሉ እያረገ ይሄ ሁሉ ዝም ብለህ የምታረገው ማለት ነው ወይ የምትቀጥልበት። ስለዚህ እንደዚህ ብላ ስትናገር የቲክቶክ ቪዲዮ ላይ የሰራሁት እስቲ የሱን እንስማና ጀጅ ከማድረጋችን በፊት እንስማ ምናምን ብለን ነው። እና እሱ ሰውየው መጥቶ ደግሞ ምክንያቱም ወይ ሰው እያስጨነቀው በቴሌግራም ሜሴጅ እየላኩለት ይሁን በቃ እያስፈራሩት ይሁን ምን ይሁን ስሙም እየጠፋ ስለሆነ መጥቶ የእሱን ታሪክ ይናገራል ያለው። እና ካመንት ላይ ምን ይላሉ? ምንም ብትል ምንም አናምንህም ነው የሚሉት። አትልፋ። እንደገና ደግሞ ሲያወራ ቀስ ብሎ እያወራ ነው። አንደኛ ይሄ ትልቅ ቁም ነገር ነው እና ሰውየው ባህሪው አናቀው እንዴት ብሎ እንደሚያወራ። ከዛ ቀስ ብሎ እያወራ ለማስረዳት ሲያወራ ምን ትላለ እየዋሸ ነው ምናምን አሉ። እሷም የሆነ ሰዓት ላይ ብዙ እንትን የተምተታባት ነገር አለ። እንደገና ደግሞ ኤዲትም እንደተደረገ ይታያል የከትከት። ይሄ ማለት እሷም እየዋሸች ነው እና በጣም የሚያናድድ ነው። ዋናው የኔ ነገር ማለት ነው አንደኛ ቶሎ ለመፍረድ ሰው ለምን እንትን እንደሚል እኔ እንጃ። ሁለተኛ የሴቶች እኔ የማይመቸኝ ነገር የሁሉም ሴቶች አይደለም ያውዘኝ እህት አለህ ወይ እህት ስለሌለህ ነው ወይ ከእህት ጋር ስላላደግክ ነው እንደዚህ ጥቃት ቢደርስባት እንደዚህ ጉዳት ቢደርስባት ይላሉ። እነሱ ግን ወንድማቸው ወይ አባታቸው ምንም ባላጠፋው እስር ቤት ቢገባ ማለት ነው ስሙ በሚጠፋበት በተለይ ሴት ልጅ ደፍሯል ከተባለ ማለት ነው እንደዚህ ከተዋሸበት እነሱ እሱን አያስቡ። ግን እኛን እንድናዝን ወይ እንትን ብለው በአፋቸው ስለሚችሉ ወይ ወሬ በቃ ሌላ ወንዶችን መልስ ስለማይሰጧቸው ወንድም ሴት እህት ቢኖርህ ምናምን ብለው የሆነ sad scenario create ለማድረግ ይፈልጋሉ ማለት ነው። ይሄ እኔ በጣም አናዶኛል። እና ሰው ዝም ብሎ ኢሞሽናል ምናምን እንትን ሊመስላቸው ይችላል፣ ግን በጣም አደገኛ ነው። ለሴቶቹ ራሱ አደገኛ ነው። ምክንያቱም ማለት ነው እነዚህ real victims የማይታመኑት ለዚህ ነው። ይሄ እንደ እረኛው እኮ ነው እንስሳዬን ተበላብኝ ብሎ ሲቀልድ ሰው ሊያግዙት ሲሄዱ እየቀለደ ነው። በ3 በ4 ጊዜ ሲቀልድ ግን በአራተኛው ጊዜ የእውነት መጥተው ሲበላበት ከብቶቹ ማንም አላመነው። እና እነዚህ real victims ደግሞ እንደዚህ አይነት አይተው ማለት ነው አሁን ከመጣውማ ስፒክ አፕ ካረኩ እየዋሻው ነው የሚመስላቸው ሰው ብለው ሊፈሩ ነው ማለት ነው። ስለዚህ ይሄ ሴቶችን ይጎዳል እንጂ ማንም አይጠቅም። እንደገና ደግሞ እግዚአብሔር የማይወደው ስራ ነው። በተለይ ዋሽተህ ለጥቅም ብለህ እንደዚህ ስታደርግ መጨረሻ ላይ እኮ የስራህን ታገኛለህ። እና ቪዲዮ እንዲረዝም አልፈልግም። ይሄ ሁሉ ያልኩት እቺ ልጅ እየዋሸ ስለሆነ አይደለም፣ ግን ታሪኩን ሳይሰሙ ስለፈረዱበትና እንደገና ደግሞ እነዚህ ፕሮፋይል የሌላቸው ሰዎች ወይ ቪዲዮ የሌላቸው ሰዎች ካሜራ እንኳን ፊት ለፊት ለመቅረብ የሚፈሩ ሰዎች ይሄ ሬሳ የሚመስል አጥንት የሚመስል ቀጫጫ ጸጉር የገባ ምናምን ይላሉ። እና እኔ በጣም ነው የሚያስቀኝና የሚገርመኝ ማለት ነው። ግን ይሄ በጣም ያናድዳል እንደዚህ ለውሸት ከሆነ ማለት ነው። ለራሷ ለፋይናንሻሊ ጌን ከሆነ ወይም ደግሞ ለፌመስ ለመሆን ከፈለገች በጣም አደገኛ ስራ ነው። ስለዚህ የኔ አስተያየት እንግዲህ ይሄ ነው። እንዳልኳችሁ ሄዳችሁ ቪዲዮውን ላላያችሁ ሰዎች ሄዳችሁ እዩት። 17 ክፍል ነው ያለው። ግን ዛሬ እንግዲህ ስለተመለስና አብራችሁን ስላያችሁ ይሄንን በጣም ነው የማመሰግነው። ሁል ጊዜ እንዳትረሱ እንግዲህ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ወደ 1000 ጎላችን እንገባለን። በጣም ነው የማመሰግነው። ሌላ ጊዜ እስክንገናኝ ድረስ ቻው ቻው።